እኔ ተወልጄ ያደኩበት ቤት ጀርባ አንድ መስጊድ ነበር። እዛ መስጊድ ውስጥ ሁላችንም ማገናል። በጣም የሚገርማችሁ ግን ትልቅ ሰው ላስተዋውቃችሁ፣ አብዱልሐሚድ ይባላል። አብዱልሐሚድ ማለት እስከ ዛሬ ድረስ እስከ ህይወት ፍጻሜ የሚከተለኝ ነገር በህይወቴ ጭንቅላቴ ላይ ያስቀመጠብኝ ሰው ነው። ቁርአንን በተፍሲር የጀመረበት አመት ነበር። በስፒከር ሲናገር ወደኛ ቤት ይመጣል። አርብ ነበር፣ ውጭ ላይ ነኝ የተጫወትኩ። በጣም ድምጹ ያምራል። ቁርአንን በትርጉም ሲናገር you really like በጣም በቃ የሆነ እንድትሰሙት ይጋብዛችኋል። አብዱልሐሚድዬ ባለህበት ሰላም ይብዛ። ምን አለ መሰላችሁ፣ አንድ ቀን ፍራይዴይ ሁለት ሰዎችን ፍሩ። አላህን የማይፈራ ሰው ያደረጋችሁትን ነገር ቆጥሮ ይጎዳችኋል፣ ጠብቆ ያጠቃችኋል። በስለት ሊወጋችሁ ይችላል፣ ህይወታችሁን ሊወስድ ይችላል። ምንም ነገር እናንተን ዲስትሮይ ለማድረግ ይጠቀማል። in the meantime በተመሳሳይ አላህን የሚፈራ ሰው ፍሩ። ያደረጋችሁትን ነገር በሙሉ ለአላህ ይሰጥባችኋል አለ አብዱልሐሚድዬ። እስከዛሬ ድረስ ያ ነገር ይከተለኛል። thank you brother